ሰላም እንኳን ወደ ስማርቲ ቻናል በሰላም መጣችሁ። ዛሬ የምናየው የሰባተኛ ክፍል ጀነራል ሳይንስን ዩኒት 5ን ይሆናል። ዩኒት 5 የምናየው ሲሆን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እንድታደርጉ ይጠይቃለሁ። እሺ ዩኒት 5 sorting living organisms into groups according to their similarities and dissimilarities called classification. ህይወት ያላቸውን ነገሮች በግሩፕ መመደብ በቡድን ማድረግ ምናቸውን መሰረት አድርገን ግንኙነታቸውን ወይም መመሳሰላቸውንና ልዩነታቸውን መሰረት በማድረግ በግሩፕ መመደብ ወይም ደግሞ በቡድን ማድረግ ምን ተብሎ ይጠራል? ክላሲፊኬሽን መከፋፈል ተብሎ ይጠራል። ኦኬ use of classification መከፋፈል ምን ጥቅም አለው? help to sort organism in order ኦርጋኒዝሞችን በቅደም ተከተል ሶርት ለማድረግ ለማደራጀት help to identify new organism by finding out which group they fit with አዳዲስ ኦርጋኒዝሞችን በማግኘት ከየትኛው ግሩፕ ውስጥ ቢመደቡ ይሻላል የሚለውን ለማወቅ ያ ማለት አሁን ለምሳሌ እርዝወርም አለ። እርዝወርም እስካሁን አልተገኘም ብለን እናስብና ጀስት አሁን የሆነ ሰው አገኘው አሁን ላይ ማለት ነው። እስከዛሬ አልነበረም አይታወቅም። ከዛ ኒው ኦርጋኒዝም አገኘ አይደለ? ከዛ በኋላ ይሄ እርዝወርም ከየት ይመደብ ይላል ማለት ነው። ስለዚህ ከትላትል መድበው ወይስ ከየት ይመደብ የሚለውን ለማወቅ ማለት ነው። facilitate easy study of organism ጥናት ስለ ኦርጋኒዝሞች ጥናት የምናደርገውን ነገር ያቀልልናል። to understand the relation among different group of organism ማለት ነው። እሺ ያ ማለት የተለያዩ ዲፈረንት ኦርጋኒዝሞች አሉ። ለምሳሌ ኪንግደም ኦፍ አኒማሊያ እና ኪንግደም ኦፍ ወይም ደግሞ በቃ የሰው ልጅና እጽዋትን ብንመለከት ሁለቱ የተለያዩ ነገሮች ናቸው። ነገር ግን የሁለቱ ሪሌሽን አላቸው አይደለ? ይጠቃቀማሉ። ስለዚህ ሪሌሽናቸውን የተለያየ ኦርጋኒዝም ሆኖ ግሩፕ ኦፍ ኦርጋኒዝም ሆኖ ሪሌሽናቸውን ለማጥናት ይጠቅመናል ማለት ነው። ኦኬ biological diversity or biodiversity refers to all of the life that exists on the earth ምን ማለት መሰላችሁ? ብዝሃነት ወይም ደግሞ ብዝሃ ህይወትነት ማለት all the life that exists on the earth በህይወት ላይ የወጡ በቃ ህይወት ያለው ነገር እንደማለት ነው። ህይወት ያላቸው ነገሮች ላይ ያጠቃልላል ብዝሃነት ወይም ደግሞ ብዝሃ ህይወትነት የምንለው ማለት ነው። So the Swedish naturalist Carlos Linnaeus 1707 up to 1778 devised a system of grouping living organisms into hierarchical categories according to their form and structure. Swedish naturalist ከስዊዲሽ የነበረ ናቹራሊስት ወይም ተመራማሪ ነው። ካርሎስ ሊኒየስ ይባላል። ካርሎስ ሊኒየስ ማለት ይህ ሰው ነው። the Swedish naturalist ካርሎስ ሊኒየስ ይሄ ዘመን ነው ከ1707 እስከ 1778 devised a system of grouping living organisms ምን አይነት ነገር ፈጥሯል? a system of grouping living organism ህይወት ያላቸውን ኦርጋኒዝሞችን በግሩፕ ማድረግ መከፋፈል into hierarchical categories በተዋረዳዊ መንገድ ማለት ነው። according to their form and structure በፎርምና በስትራክቸር መሰረት አድርጎ ስዊዲሽ ነው ልክ ኢትዮጵያዊ እንደሚባለው ዋናው ስዊዲሽ ናቹራሊስት ነው ካርሎስ ሊኒየስ። ህይወት ያላቸውን ነገሮች ስትራክቸራቸውና ፎርማቸውን መሰረት አድርጎ ግሩፕ ማድረግ መከፋፈል ይሄንን ዘዴ አምጥተዋል ማለት ነው። Linnaeus devised a system in 1750 ሊኒየስ ከ1707 እስከ 1778 ዘመኑ ነው። ሊኒየስ ግን ይሄ ካርሎስ ሊኒየስ ያለው ማለት ነው ይህንን ነገር
ኦርጋኒዝሞችን አሬንጅ ማድረግ የጀመረው ወይም ደግሞ ኦርጋኒዝሞችን በቃ ግሩፕ ማድረግ የጀመረው ወይም ደግሞ ይሄን ሲስተም ያመጣው በ1750 ነበር። ከዛ በፊት የተለያዩ ሀገራት በቃ ስላገኙት ነገር መናገር አቅቷቸው ነበር። ማለት አንድ ሀገር ላይ የሆነ አዲስ ኦርጋኒዝም ቢገኝ ስለዛ ስላገኙት ኦርጋኒዝሞች ለሌሎች ሀገሮች ማስረዳት ያቅታቸው ነበር። ከዛ ግን ካርሎስ ሊኔስ በ1750 ዓመተ ምህረት ይህን ሲስተም ፈጠረና ቀለልላቸው ማለት ነው። ሊኔስ gave an organism a scientific name with two parts, the genus followed by the species። እንግዲህ አሁን ሊኔስ ሳይንቲፊክ ኔም ነው ያመጣው የሰጠ ማለት ነው። ነገር ግን ከዛ በፊት ሀገሮች ስለነሱ ግኝት መናገር አቅቷቸው ነበር። ለምሳሌ በቃ የሆነ ምን ልበላችሁ ድመት ለምሳሌ ድመት እዚህ ሀገር ውስጥ ድመት ነው አይደለ? እንግሊዞች ላይ ደግሞ ወይም አሜሪካን ላይ ደግሞ ሚሉት ካት ነው። ስለዚህ መግባባት አንችልም። ግን ይሄ ካርሎስ ሊኔስ አንድ የሚያደርገን ነገር አመጣልን ማለት ነው። ስለዚህ ሊኔስ gave an organism a scientific name with two parts። ሳይንቲፊክ ኔሙን በስንት ፓርት ነው የሰጠን? በሁለት ፓርት ነው የሰጠን። አንደኛው the genus followed by the species። ጂነሱ በስፒሺየሱ ተከትሎ ማለት ጂነሱ ፊት ይመጣል፣ ስፒሺየሱ ደግሞ ቀጥሎ ይመጣል ማለት ነው። This system of two part name is known as binomial nomenclature። ባይኖሚናል ኖሜንክላቸር ይባላል። ይሄ በሁለት ፓርት መሰየሚያ ማለት ጂኒየሱ ይቀድማል ከዛ ስፒሺየሱ ይቀድማል ማለት ነው። ቱ ፓርት አለው ጂኒየሱ ነው የሚቀድም። ይህ ሲስተም ባይኖሚናል ኖሜንክላቸር ይባላል። ሩልስ ኦፍ ባይኖሚናል ኖሜንክላቸር የባይኖሚናል ኖሜንክላቸር ወይም ደግሞ ሳይንቲፊክ ኔም ያለው ማለት ነው። the genus followed by the species ጂኒየስ እና ስፒሺየስ አሉ ሁለቶች። እነዚህ ሳይንቲፊክ ኔም ህጎችን ስንመለከት always written in italic if it's written or underline handwritten። ያ ማለት ሁልጊዜ የሚጻፈው በምንድን ነው? በኢታሊክ ነው። ሳይንቲፊክ ኔም የሚጻፈው በኢታሊክ ነው። ለምሳሌ እዚህ ጋር አለ ሆሞ ሳፒያንስ። ይሄ እንደምታዩት እዚህ ጋር በእንዴት ጻፈው በእንትን ነው በኢታሊክ። if writing ሲል በኮምፒውተር በቃ በማሽኖች ተጠቅመን የጻፍነው ከሆነ ሁልጊዜ በምንድነው የሚጻፈው? ኢታሊክ ነው ማለት ነው። ኢታሊክ ማለት ወደ ቀኝ የተጋደመ ጽሁፍ ማለት ነው። ኦር አንደርላይን ወይም ደግሞ ከታች እናሰምርባቸዋለን። ምን ከሆነ ሃንድ ራይትን በእጅ ጽሁፍ የሚጻፈው ከሆነ ምን እናረግባቸዋለን? እናሰምርባቸዋለን። አሁን ለምሳሌ እዚህ ጋር ሆሞ ብዬ ብጽፍ በደብተሬ ቢሆን ይሄ ነገር ታች ጋር ሁልጊዜ መሰመር አለበት በእጅ የምጽፈው ከሆነ ሃንድ ራይትን። ነገር ግን ማሽኖችን ተጠቅመን ኮምፒውተሮችን ተጠቅመን የምንሰራቸው ከሆነ ግን ሁልጊዜ በኢታሊክ ነው የሚጻፉ ማለት ነው። the first is the genus name and the second is species name። የመጀመሪያው የሚቀድመው ቅድም ብለናል እዚህ ጋር እንዳለው መጀመሪያ የሚመጣው ጂነሱ ነው፣ ቀጣዩ ደግሞ ስፒሺየስ ማለት ነው። the first letter of the genus name is always capitalized። የጂነሱ ሁሉም ሳይሆን የመጀመሪያው ፊደል ብቻ ይቺ በምንድን ነው የምትጻፈው? በካፒታል ማለት ነው። በካፒታል ሌተር ነው። the scientific name ትክክል ላይ the scientific name of human is homo sapiens። የሰው ልጅ ሳይንቲፊክ ኔሙ ሆሞ ሳፒያንስ ነው። ስለዚህ ባዮሎጂስቶች የትም ሀገር ቢሄዱ አሁን ለምሳሌ ባዮሎጂ እንትን ሲሉ ሂውማን ሳይንቲፊክ ኔሙ በሳይንቲፊክ ኔሙ ነው የሚግባቡት። ልክ ኬሚስትሪ ራሱ ቋንቋ እንዳለውላ በሳይንቲፊክ ኔሙ ነው የሚግባቡት። ይሄ ኔሙ ማነው? የሰው ልጅ ሆሞ ሳፒያንስ ማለት ነው። ሌላው ፊለስ ካተስ የሚል ነገር ካገኛችሁ በጻፋችሁ ላይ ያ ማለት ካት ነው። ስለዚህ ብዙ ሳይንቲፊክ ኔሞችን ዲራይቭድ ተደርጓል ማለት ነው። ሃይራርኪ ኦፍ ክላሲፊኬሽን የክላሲፊኬሽን ወይም የክፍፍል ተዋረዶች የምንላቸው ምንድናቸው? ባዮሎጂካል ሃይራርኪ ኦር ታክሶኖሚክ ሃይራርኪ ይባላል በሌላ ስሙ። is the process of arranging various group of organisms into successive level of biological classification either increasing or decreasing። ይሄ ሃይራርኪ ኦፍ ባዮሎጂካል ሃይራርኪ የምንለው ሌላ ስሙ ታክሶኖሚክ ሃይራርኪ ይባላል። ይህ ሂደት ነው። ምን አይነት ሂደት ነው?
አሬንጂንግ ቫሪየስ ግሩፕ ኦፍ ኦርጋኒዝም የተለያዩ ኦርጋኒዝሞችን ማደራጀት ኢንቱ ሰክሰሲቭ ሌቭል ተከታታይ ሆኖ ማደራጀት ማለት ነው። ባዮሎጂካል ክላሲፊኬሽን በባዮሎጂካል ክላሲፊኬሽን የተሰጣቸው አለ አይደለ ማለት ለምሳሌ በቃ በባዮሎጂክ ክላሲፊኬሽን አኒማል ጋር አኒማል ፕላንቶች ጋር ፕላንት የሆኑ አሉ። እነዚህ ምን ማድረግ ነው አሬንጅ ማድረግ ማደራጀት በቅደም ተከተል ማለት ነው። ወይም ደግሞ ይሄ በቃ ሰክሰሲቭ የሆነ ተከታታይ በሆነ መንገድ ማለት ነው። ኢዘር ኢን ዲክሪዚንግ ኦር ኢንክሪዚንግ ኦር ዲክሪዚንግ ከትልቁ ወደ ትንሹ ወይም ደግሞ ከትንሹ ወደ ትልቁ ሊሆን ይችላል ማለት ነው። ዜር አር 7 ሜጀር ኦፍ ክላሲፊኬሽን የክፍፍል ስንት ሌቭሎች አሉት? 7 ሌቭሎች አሉት። እነዚህም ኪንግደም፣ ፋይለም፣ ክላስ፣ ኦርደር፣ ፋሚሊ፣ ጂነስ፣ ስፒሺስ ናቸው። እነዚህ ኦርደራቸው መዛባት የለበትም። መጀመሪያ የሚመጣው ኪንግደም ነው። ፋይለም አለ፣ ክላስ አለ፣ ኦርደር አለ፣ ፋሚሊ አለ፣ ጂነስ አለ፣ ስፒሺስ አለ ማለት ነው። እነዚህ ተዋረዶች ናቸው ቅድም ያለው ማለት ነው። እነዚህ በተዋረዳዊ መንገድ ማለት ነው የተቀመጡት። give 5 kingdom classification for living organism ዊቴከር የተባለ ሰው 5 ኪንግደም ክላሲፊኬሽን ሰጥቷል። ኪንግደም፣ ፋይለም፣ ክላስ፣ ኦርደር ላልናቸው አይደለም። እነሱ ዝርዝሮች ውስጥ ከነዛ ከሚገኙት ውስጥ ኪንግደም ለተባለው 5 ክላሲፊኬሽን ሰጥቷል። He categorized living organism based on multiple characteristics such as cellular structure, mode of nutrition, body organization, mode of reproduction. ይህ እነዚህን ሲከፋፍላቸው ምክንያት ነበረው። በጣም ብዙ የሆኑ መልቲፕል ካራክተሪስቲክስ ብዙ የሆኑ ባህሪያት ለምሳሌ ሴሉላር ስትራክቸር የሴሎቻቸውን ስትራክቸር፣ ሞድ ኦፍ ኒውትሪሽን አመጋገባቸውን፣ ቦዲ ኦርጋናይዜሽን የቦዲያቸውን አወቃቀር፣ ኤንድ ሞድ ኦፍ ሪፕሮዳክሽን እንዴት እንደሚራቡ መሰረት አድርጎ ማለት ነው። ደስ 5 ኪንግደም እነዚህ የሰጡ ሰጡ የለ እነዚህ ኪንግደሞች ኪንግደሙን ለ5 ነው የከፈለው። እነዚህ ኪንግደም ኦፍ ሞኔራ፣ ኪንግደም ኦፍ ፕሮቴስታ፣ ኪንግደም ኦፍ ፈንጋይ፣ ኪንግደም ኦፍ ፕላንቲያ እና ኪንግደም ኦፍ አኒማሊያ ናቸው። አንዳንድ ጥያቄዎችን እንስራ። የመጀመሪያው ጥያቄ scientific name is important for scientists because A. each name has 2 parts, B. it is written in Latin, C. scientists of different countries use different scientific name, D. they use only one scientific name for one species. መልሱ የሚሆነው ዲ ነው። ምክንያቱም ኤ ያልሆነበት ምክንያት each name has 2 parts ለዚህ አይደለም ሳይንቲፊክ ኔሞች አስፈላጊ የሆኑት። ይሄ ሩላቸው ነው። it is written in Latin ይሄ ፎልስ ነው። ሲ ደግሞ ስንመለከት scientists of different countries use different scientific name የተለያዩ ሀገር ውስጥ ያሉ ሳይንቲስቶች የተለያየ ሳይንቲፊክ ኔምን አይጠቀሙም። አንድ አይነት ሳይንቲፊክ ኔም ነው የሚጠቀሙት። ሳይንቲፊክ ኔም ሳይሆን ኖርማል ኔም ነው ብዙ የሚጠቀሙት። D. they use only one scientific name for one species ለአንድ ስፒሺስ አንድ ሳይንቲፊክ ኔም ብቻ ነው የሚኖረው። ይህ ትክክል ነው። የተመረጡበት ምክንያትም ለአንድ ስፒሺስ ለምሳሌ ሆሞ ሳፒያንስ በኢትዮጵያ ሂዩማን ቢንግ ሰው ነው፣ በውጭ ሀገሮች ደግሞ ሂዩማን ይባላል። ስለዚህ ሳይንቲስቶች በአንድ ቋንቋ ማውራት አይችሉም። ለዛ ነው የተመረጡበት። ነገር ግን ሆሞ ሳፒያንስ የተባሉት የኢትዮጵያ ሳይንቲስቶችም ሆነ የሀገር ሳይንቲስቶች ሆሞ ሳፒያንስ ከተባለ አንድ ኔም ብቻ ነው ያለው ማለት ነው። ሁለተኛው ጥያቄ the scientific name for modern man is A. homo erectus, B. homo sapiens, C. homo neanderthals, D. australopithecus. ሶ መልሱ የሚሆነው ሆሞ ሳፒያንስ ነው። ምክንያቱም ስለማን ነው እያወራ ያለው? ማን ደግሞ ሂዩማን ቢንግ ነው። ስለዚህ ለሂዩማን ቢንጎች የተሰጣቸው ሆሞ ሳፒያንስ የሚል ስያሜ ነው። ቀጣዩን ጥያቄ እንመልከት። when did Carlos Linnaeus divide a system of arranging organism? A. 1750, B. 1707, C. 1778, D. 1754. መልሱ የሚሆነው ኤ ነው።
ምክንያቱም ካርሎስ ሊኒየስ በ1707 ይሄ አይደለም ዘመኑ የጀመረበት ነው። ሲ ከ1778 ደግሞ ያለቀበት ነው። ምክንያቱም ስንመለከት ካርሎስ ሊኒየስ ከ1707 እስከ 1778 ነው ዘመኑ። ከ1754 ይህ ለማታለል የመጣ ነው። ስለዚህ ኤ ነው 1750 ነው ይህን ሲስተም የፈጠረው። የአራተኛው ጥያቄ which of the following taxonomic categories of organism is in correct sequence? A. phylum, family, class, order, species. B. phylum, order, family, class, genus, species. C. phylum, class, family, order, genus, species. D. phylum, class, order, family, genus, species. ሶ መልሱ የሚሆነው ዲ ነው። ምክንያቱም ስንመለከት ምን ብለናል? ተዋረዱ ኪንግደም፣ ፋይለም፣ ክላስ፣ ኦርደር፣ ፋሚሊ፣ ጂነስ፣ ስፒሺስ ነው ብለናል። ስለዚህ ዲን ስንመለከት ፋይለም ከፋይለም ነው የጀመረው። ወርግጥ ግን ትክክለኛው ኦርደር የያዘው እሱ ነው። ምክንያቱም ፋይለም፣ ክላስ፣ ኦርደር፣ ፋሚሊ፣ ጂነስ፣ ስፒሺስ ነው ኦርደሩን ስንመለከት። የመጨረሻውን ጥያቄ እንስራ። የመጨረሻው ጥያቄ which of the following is the largest taxonomic category? A. class, B. genus, C. family, D. order. A ካላችሁ ትክክል ናችሁ። ምክንያቱም ስንመለከት መጀመሪያ ኪንግደም፣ ፋይለም፣ ክላስ፣ ኦርደር፣ ፋሚሊ፣ ጂነስ፣ ስፒሺስ ነው ብለናል አይደለ? ስለዚህ ስንመለከት መጀመሪያ ከነዚህ ሁላ ቀድሞ የሚመጣው ክላስ ነው። ጂነስ እና ጂነስ፣ ፋሚሊ፣ ኦርደር ከክላስ በኋላ ነው የሚመጡት። ሰው መረዳት ያለብን ነገር ኪንግደም ስንል ሰፊውን ክፍል ነው የሚይዘው። ኪንግደም፣ ፋይለም ደግሞ ከኪንግደም ያነሰ። ስለዚህ ደረጃቸው ዲክሪዚንግ ኦር ኢንክሪዚንግ ኦርደር ስንል ቅድም የነበረው መጨረሻ ያለው ትንሽ ነው፣ መጀመሪያ ያለው ደግሞ ኪንግደም ትልቅ ነው። ስለዚህ እያነሱ ነው የሚሄዱት። ስለዚህ ከነዚህ ሁላ ትልቁ ክላስ ነው ማለት ነው። ሶ አብራችሁኝ ስለነበራችሁ አመሰግናለሁ።